ሶ ቅድም እንዳልነው እንግዲህ አፍሪካን የሚል ፖፑሌሽን እንትን ብያለሁ ቴብል። ሶ ኢንቲጀር አረኩኝ፣ ፕራይሜሪ ኪ አይደንቲቲ ደግሞ ጨመርኩበት፣ አይደንቲቲ ጨመርኩበት። ከዛ ቫርካር ያው ሜክ ሹር ናት ኑል መሆን አለበት። ከዛ ፖፑሌሽን ኢን ሚሊየን ኦኬ፣ ኢን ሚሊየን። ሶ ኢትዮጵያ 127 ሌላ 127 ዱፕሊኬት አድርገዋለሁ። ኬንያ፣ ናይጄሪያ 22 127 ሚሊዮን 55 ሚሊዮን 22 ሚሊዮን 60 ሳውት አፍሪካ ኤን ሱዳን ኤን ኢጅፕት አሚን ሱዳን ኤን ጋና። ኦኬ ሶ እንደዚህ አድርጌ አምጥቼዋለሁ ማለት ነው። ምክንያቱም ቀጣይ የምንማረው ኮምፓሪሰን ነው። ኦኬ ኮምፓሪሰን። ሶ ኮምፓሪሰን ለምሳሌ እነዚህ ማለት ነው። ሶ ቴብል ላሳያችሁ። ሶ ይሄ እንደምታዩት 120 ሚሊዮን ኢን ሚሊዮን ነው ሜዠርመንቱ 127 127። ሶ እነዚህ ደግሞ ፕሮቫይድድ አልሆኑም ማለት ነው። ኦኬ ሶ ኮምፓሪሰን ማለት እዚህ ጋር የምታያቸው እነዚህ ኦፕሬተሮች ናቸው። ኮምፓሪሰን ሶ ይሄንን ቪዲዮውን እያያችሁ ከሆነ ስክሪንሻት አድርጉት፣ ፖዝ አድርጉትና ስክሪንሻት አድርጉት። ሶ ኮምፓሪሰን እንደምታዩት እኩል ይሆናል። ኦኬ የኢኳል ነው፣ እኩል አይሆንም። ናት ኢኳል ሲምቦል፣ ይሄም ዘ ሴም ቲንግ ነው። ናት ኢኳል ሲምቦል ኦኬ። ከዛ ግሬተር ዳን፣ ይሄ ደግሞ ግሬተር ዳን ወይም ኢኩል ሲምቦል ነው። ይሄ ደግሞ ለስታን ነው። ለስታን ይሄንን ተውት፣ ጀስት but not greater, not greater than that symbol. I don't know. ሁለቱ ብዙም እንትን አይደለም። ኢን ሲምቦል ኢን ብሎ በቅንፍ ከዛ ቁጥሮች የምንፈልጋቸውን ቁጥሮችን ናት ኔጌቲቭ ስናደርገው ወይም ለምሳሌ ኢን ብለን ናት ኢን ካልን የኦፖዚት ነው የሚወስደው ማለት ነው። ቢትዊን ሬንጅ ማለት ነው። ለምሳሌ ከ50 እስከ 60 ወይም ከ20 እስከ 40 እንደዚህ ሬንጅ የመስጠት ማለት ነው። ኢዝ ናት ኑል፣ ኢዝ ናት ኑል፣ ኢዝ ኑል ኑል የሆነ ወይም ባዶ የሆነ ያው ኑል ቫሊዩ ማለት ነው። የሱ ባዶ ማለት ነው። ኢዝ ናት ኑል ባዶ ያልሆነ ኔጌቲቭ ስናደርገው። ላይክ ደግሞ ፓተርን ነው፣ በፐርሰንቴጅ ነው ውጭ እናያለን። ያው ኤግዚስት ይህንን ኋላ 2 ቴብል 3 ቴብል እንደዚህ የጨማመርን ስንሄድ እናያቸዋለን በኋላ። ኦኬ ሶ እነዚህን እንማራለን። ሶ እዚህ ጋር አምጥቻቸዋለሁ ኮምፓሪሰን ማለት ነው። ይሄም ካነ ኦፕሬተር ናቸው። እነዚህም ኦፕሬተሮች ናቸው። ኦፕሬተር እና ጀስት ኮምፓሪሰን ማለት ነው። ኦፕሬተርስ ኦኬ ሶ የአፍሪካን ታምጣው ከዚህ ጋር ሰለክት ያው እንዳያችሁት ኦልሬዲ አይታችሁታል። ሶ አሁን ምን ማድረግ ፈለኩኝ? ሶ እንዴት አድርጌ ይሄንን ከዚህ ጀምራለሁ። እኩል ይሆናል ማለት ነው። እዚህ ሶ እንዴት ነው የምንጠቀመው? ሶ ለምሳሌ የኔ ዲቨሎፐሮች ለምሳሌ የኢትዮጵያ ኤኒቲንግ የካንትሪ ኔም ከዚህ ቴብል የኢትዮጵያ የሆነ አውጭልኝ ከተባልኩኝ ምን ላድርግ? ሶ ሰለክት ኤቭሪቲንግ ግን ካንትሪ ኔም ኢትዮጵያ የሆነ አውጪ ወይም አሳየኝ ከተባልኩ ሰለክት ኦል ፍሮም ኦኬ አፍሪካን ፖፑሌሽን ኢኩልስ ኖ ዌር ኦኬ ዌር ፊልተር ነው። ኦኬ ዌር ካንትሪ ኔም ኦኬ ካንትሪ ኔም ኢኩልስ ኦኬ ኤግዛክትሊ መሆን አለበት። ኦኬ ካንትሪ ኔም ኢኩልስ ምን ማለት አለብኝ? ኢትዮጵያ ኢትዮጵያን ነው የምንፈልገው ተብያለሁ። ሶ ኢትዮጵያ ብዬ ሳወጣ ሰሌክት አድርጌ ይሄንን የኢትዮጵያ ስም
ካንትሪ ኔሙ ኢትዮጵያዊ የሆነ ኤቭሪቲንግ አይ ዋን ኤቭሪቲንግ። ከፈለኩም ይሄንን እንትን ብዬ ፖፑሌሽን ብቻ ማውጣት እችላለሁ። ኦኬ ያው እንትን እንደምትሉት ማለት ነው። ፖፑሌሽን ብቻ ሚኒንግለስ ነው የሚሆነው። ከፈለኩኝ ደግሞ ኮማ ብዬ አይደል ካንትሪ ኔም ኮማ ኤንድ ፖፑሌሽን የምፈልገውን ኮለም ማለት ነው። አይ ሁሉንም ጀስት ሁሉን ነገር ያለውን ካልኩኝ ደግሞ ሁሉን አሳየኝ ኦል ማለት ነው አይደል? ይቺ ከሽፍት ተጠቅማችሁ 8ን ቁጥር ስትጫኑ ቁጥሩን ታገኙታላችሁ። ሶ ካንትሪ አወጣልኝ ማለት ነው። ኦኬ ወርፍ ይሄንን ከኢትዮጵያ ውጪ ሌላውን አሳየኝ ብፈልግ select all from African population where country name equals nope equals okay greater ወይም ለስታን ሲምቦሎችን ማለት ነው የምትጠቀሙት ኢኩል ናት ነው ይሄ ኢትዮጵያ። ኦኬ ከኢትዮጵያ ውጪ ሁሉን አውጣልኝ ሁሉን አሳየኝ ማለታችሁ ነው። ሶ ኢትዮጵያ የለችም እንደምታዩት ከኢትዮጵያ ውጪ። ኦኬ the same thing ይሄኛውም ደግሞ the same thing ኮፒ ፔስት ባረገው ዶንት ኮፒ ፔስት እናንተ ኦኬ ዶንት ኮፒ ፔስት እጃችሁ በደንብ ይፍታታላችሁ የመጽሐፉ ማለት ነው እያወራችሁ እንትን እንድትሉ ማለት ነው። ኦኬ ኦኬ ሶ ይሄም ደግሞ ኤግዛክት ይሄ የሚሰራውን ይሄ ደግሞ ይሰራልኛል ማለት ነው። ከኢትዮጵያ ውጪ ሁሉን አሳየኝ ማለት ነው። ከኢትዮጵያ ውጪ ሁሉን አሳየኝ። ሶ ይሄም the same thing ማለት ነው። ሶ ይሄም የሰራውን ያሳየናል ማለት ነው። ኦኬ በሁለቱን አንድ ላይ ሰሌክት አድርጊያቸው ነው። ኦኬ ሶ ይሄም አንድ አይነት መልስ ነው የሰጠኝ ማለት ነው። ኦኬ ሶ እነዚህ ማለት ነው። አሁን ደግሞ በፖፑሌሽን ሊድ ይሄ ከቁጥር ጋር የሚሄድ ነው። ግሬተር ለስታን ግሬተር ወይም ኢኩል ይሆናል ለስታን ኦር ኢኩል ይሆናል ኢዝ ኑል ኢዝ ናት ኑል። ኦኬ ደግሞ ይሄን እናያለን ማለት ነው። መልካም ኦኬ select all from African population where አሁን በቁጥር እንሂዳ በፖፑሌሽን population in millions so anything greater than 22 so anything greater than 22 ካልኩኝ ምንድን ነው የሚሰጠኝ? so 22 ከኬንያ ከ22 ሚሊዮን ፖፑሌሽን በላይ ያላቸውን ስጠኝ እኔ ያልኩት ማለት ነው። ግሬተር ዳን ሶ ከይሄ ብቻ ይቀርና ይሰጠኛል ማለት ነው እንደምታዩት። ኦኬ አይ ከ55 ጀምረ ሶ ከ55 በላይ 55 ሚሊዮን በላይ ፖፑሌሽን ያላቸውን ማየት ፈልጋለሁ ብል ሶ ኢትዮጵያና ሳውዝ አፍሪካ ፓፓፕ ይሆናሉ ማለት ነው። ኦኬ ሶ ሌላ select all from African population where የምትሏ በጣም እንትን ያው ሁሉን የአፍሪካ ፖፑሌሽን ስቴብል ያለው የአፍሪካ ፖፑሌሽን ሁሉን ፖፑሌሽን ኢን ሚሊየን ኮለም ከግሬተር ዳን 15 ከሆነ ነው አይደለ? ከሆነ ዌር የሚለው ፊልተር ነው። ኢማጂን ውሃ ከወንዝ ቀድታችሁ አምጥታችሁ ፊልተር የምታደርጉት ማለት ነው አይደል? ጭቃው ምናምን እንዳይገባ በጨርቅ ነገር ሸማ ጨርቅ ነገር እንትናችሁ ውሃ የምታስቀምጡበትን አርጋችሁ ስታጠሉ ወይም ነው ጠጅ ምናምን ሲጠመቅ ሙያ ያላችሁ ሰዎች ፊልተር ተደርጎ ምናምን በጣም ጥርት ያለው እንዲወጣ ማለት ነው። ይሄ ፊልተር ነው። ዌር ብላችሁ ጀምሩ ሪኳየርመንቱን ያሟላ ማለት ነው። ኦኬ ስንጽፍ ማለት ነው። ዌር ብለን
እንጀምራለን ማለት ነው። population in million less than ኦኬ less than ምን እናድርግ? ኦኬ anything less than 60 ኦኬ 60 anything less than 60 ካልን ምን እንደሚሰጠን ይሄ አለን እዚህ ጀምሬ ስካን ባደርገው anything less than 60 ካልኩኝ ምንድን ነው የሚመጣው? ይሄ በቃ ይሄና ይሄ አይመጣም ማለት ነው። ኦኬ let's do ኦኬ any population 20 ኬንያ እና ናይጄሪያ ኦኬ alright select all from አሁን ደግሞ እኩል ይሆናል greater than ወይም እኩል ይሆናል የሚለውን እናያለን ማለት ነው። select all from African population where population in million okay greater or equals to 60 ይሄ አሁን እስካሁን ያያችሁት አይጨምርም አይደል? ከዛ ያነሰ ነው። አሁን ግን ከ16ንም ያካትታል እኩል ይሆናል እና ግሬተር እኩል ይሆናል ወይም ግሬተር የሆነ ሶ 60 ፖፑሌሽን ያለው ካንትሪ ኔም ይመጣል ማለት ነው። ሳውዝ አፍሪካ ኦኬ ዲ ኦፖዚት ከሆነ ደግሞ ያው ሳውዝ አፍሪካን ለስታን እና ያው ከ60 በታች አሁን 60 መሀል ላይ ሆነ ማለት ነው። 60 መሀል ላይ ነውና 60 ከ60 በታች አሁን ያደረግነው 60 ከ60 እና ከዛ በላይ አሁን ደግሞ 60 እና ከዛ በታች ደግሞ ለናድርግ ብንል ምን እንላለን? select all from African population where population okay less than or equal 60 okay ኢትዮጵያን አላየንም okay ኢትዮጵያን አላየንም alright መልካም አሁን is null እና is not null so is null ማለት null የሆነ ካለ ነው አሳየኝ ኮለም ውስጥ of course እንዳለን አይታችሁታል ግን ያው ኢን ሪያሊቲ በሚሊዮንስ ቢሊየንስ ኦፍ ዳታዎች ጋር ስትሰሩ ትልልቅ ካምፓኒዎች አታውቁትም ፈልጋችሁ ማለት ነው ዌስት ኦፍ ታይም ነው የሚሆነው እንደዛ ማድረጉ ግን there is easy way የምትፈልጉበት አለ ሶ ፖፑሌሽን አሁን ኑል የሆኑትን ነው የምንፈልግ ማለት ነው ኦኬ ፖፑሌሽኑ ቁጥር ያልሰጠው ያው ምንም ፕሮቫይደድ ዳታ ፕሮቫይደድ ያልሆነ ማለት ነው ኦኬ population in million is null ኦኬ ኑል የሆነ አውጣልን ቁጥር ፕሮቫይደድ ያልተደረገላቸው ሁለት አሉን ሶ ጋና ያው አፕዴት ማድረግ አለብን አፕዴት እናደርጋለን ማለት ነው ይሄን ደግሞ ዲ ኦፖዚት እንዲያመጣልን ካረግን ሶ አሁን select everything ካልን from this table ብለን ካረግን ሁሉን ነው የሚያመጣልን እንደምታዩት ማለት ነው ኑል የሆነውንም ያልሆነውንም ጨምሮ ማለት ነው ኦኬ ኑል የሆነውንም ያልሆነውንም ጨምሮ ነው የሚያመጣልን ማለት ነው ኦኬ ሶ አሁን ኔጌቲቭ እናደርገዋለን ኦፖዚት እንዲሆን እናደርገዋለን select all oops not end all from African population where population is not null okay everything except ምን ሰጠን ኑል ያልሆኑትን ማለት ነው ሶ እነዚህ
ኮምፓሪሰን ይባላሉ። በደንብ ተለማመዷቸው ማለት ነው። እነዚህ ጀስት እንደምታዩት ኢትስ ብሮክን እንግሊሽ ማለት ነው። ጀስት ሲምቦል ያው ቁጥር እነዚህ ከቁጥር ጋር ነው። እነዚህ ግን ያው ጽሁፍ እንትኖች ጋር ይሄዳሉ ማለት ነው። እነዚህ ካልኩሌሽን በተለይ ግሬተር ለስታን የሚሉት ትንሽ ማትስ ጋር የተያያዙ ናቸው። ቁጥር ነው ሞር እንትን የሚሉት ኢዝ ኑል እነዚህ ይሄ ጨምሮ አክቹሊ እነዚህ ግን ከስትሪንግ ጋር ይሄዳሉ ማለት ነው። ኦኬ ከስትሪንግ ጋር ይሄዳሉ። እነዚህ ሂሳብ ናቸው ከቁጥር ጋር የሚሄዱ ማለት ነው። ግሬተር ወይ ምናምን ያው ቁጥርም ብዙም ቁጥርም አይባልም። ይሄ ደግሞ ሬንጅ ደግሞ ሬንጅ እንይ ሬንጅ እንይ ኦኬ ሬንጅ ላይክ ፓተርን ላይክ አሁን ፓተርን ለምሳሌ ላላቅ እችላለሁ። ኢትዮጵያ ይኑር በኢ የሚጀምር ኢትዮጵያ፣ ኤርትራ የአፍሪካን ፖፑሌሽን አሉ አይደል? በኢ ሊጀምሩ ኢጅፕት ምናምን። ኦኬ ላይክ ማለት ዋይልድ ማለት ነው። ዋይልድ ወይም የማታውቁትን ሰው ላይክ የላይክ ብለን እንትን ስንል 3 አይነት አለ። በፐርሰንቴጅ ላይክ ብለን እንደዚህ ሁነን በፐርሰንቴጅ ካረግን ለምሳሌ ኢትዮ ብለን ከጀመርን እና ፐርሰንቱን እዚህ ጋር ካደረግነው በኢትዮ የሚጀምር ማለታችን ነው። ምሳሌ ኢቲኤች የሚል የሚጀምር ካልን በኢቲ የሚጀምር ማለታችን ነው። ኦኬ ይሄ ማለት ኢቲኤች ከዛ ኤኒቲንግ ምንም የፈለገው እንትን መሆን ይችላል ማለት ነው። ኦኬ ይሄ ደግሞ ይሄንን ኦር ልበልና ይቺ ፐርሰንቴጇ መጀመሪያ ላይ ከሆነች ኦኬ ይሄ ማለት የሚፈልግላችሁ ማለት ነው። የሚፈልግላችሁ ኤኒቲንግ ከዛ በፊት ኤኒቲንግ ሆኖ ኢቲኤች መጨረሻው ኢቲኤች የሆነ ማለት ነው። ኦኬ ኦር ሁለቱንም እርግጠኛ ወይ ከመሃል ወይ ከምድ እንትን ሊሆን ይችላል። ወይ ከዚህ ሊሆን ይችላል ወይ ከዚህ ሊሆን ይችላል ወይም ኤኒቲንግ መሃል ሊሆን ይችላል። ኢቲኤች ከሁለቱ ወይ ሶስቱንም ሊያካትት ይችላል። ወይ ይሄ ኢቲኤች የሚል እንትን ወይም መጀመሪያ ሊሆን ይችላል ወይም መጨረሻ ሊሆን ይችላል ወይም ደግሞ መሃል ላይ ሊሆን ይችላል። እንደዛ ብለን ስናስብ ደግሞ ምን እናደርጋለን? እርግጠኛ በተለይ አብዛኛውን እርግጠኛ ሳንሆን ስንቀር 2% እናስገባበታለን ማለት ነው። እዛ መሃል ላይ ኢቲኤች ብለን እንጽፋለን። ኦራይት ላይክ ዋይልድ ካርድ ይባላል። ሰርች ለማድረግ አሁን ጉግል ላይ ስትገቡ ምንድነው የምታደርጉት? ጀስት ይሄም እንደዛ ማለት ነው። ጉግል ላይ ስትገቡ ምንድነው የምታደርጉት? ለምሳሌ አይ ሻዶ ብፈልግ ጉግል ላይ አይ ሻዶ ወይም ሻዶ ብዬ ብገባ ብዙ ኤክስፕሌን አድርጎ ያመጣልኛል። ብዙ ዳታዎችን ጉግል ማለት ነው። ሻፒንግ ምናምን በጣም ፕሪማች እንደዚህ ነው። አይ ሻዶ ብሎ የሚጀምር ወይም መጀመሪያ ወይም መጨረሻ ኤኒቲንግ ኮንቴን የሆነ የያዘ ማለት ነው። በዛ ለማሳየት ሌትስ ሉክ ሰሌክት ኦል ፍሮም አፍሪካን ፖፑሌሽን where country name country name like ብዬ መጀመሪያ የመጀመሪያው ልይ በኢቲኤች የሚጀምር ወይም እስኪ አፍሪካ ብዬ ልጀምር። ኦኬ ምንም ነገር የለም። ኦኬ the same thing ይሄንን ኮፒ ላርግና ኦኬ ኤችን እንትኗን ሳይኗን ከዚች ጋር ላምጣት። ኦኬ ከመጀመሪያ ይሄ መጨረሻ ነው።
ምን ማለታችን ነው? እዚህ ጋር ፈልጉት። የትኛው ምን ማለቴ ነው? በአፍሪካ የሚጀምር ማለት ነው። እዚህ ጋር ካመጣሁት ምን ማለቴ ነው? መጨረሻው አፍሪካ የሚል ማለት ነው። ዱ አይ ሃቭ ኤኒ? ኦፍ ኮርስ። ኦኬ እንዳያችሁት ሳውዝ እዚህ ብለው ይሄንን ሳውዝ ብለው ኑሮ ኦፍ ኮርስ ያመጣልኝ ነበረ። ግን አፍሪካ ከመጀመሪያው የመጀመሪያን ጽሁፍ ጽፋችሁ ኤኒቲንግ ከዛ በኋላ ኤኒቲንግ ካላችሁ ነው ማል እንደማለታቸው። እዚህ ግን ኤኒቲንግ መጀመሪያው ግን መጨረሻው ላይ አፍሪካ የሚል ኦኬ ስትሉ ማለት ነው። እርግጠኛ ካልሆናችሁ ደግሞ ላይክ ሁለቱንም አሁን ቅድም ሁለቱንም አንዱ ባዶ አንዱ እንትን ያመጣላችሁ ማለት ነው። አንዱ ባዶ አንዱ እንትን ግን እርግጠኛ ወይ መጀመሪያ ይሁን ወይ መጨረሻ ይሁን ካላወቅኩኝ ግን ምንድን ነው የማደርገው? ሰሌክት ኦል ፍሮም አፍሪካን population where country name like ኦኬ ከዛ ሁለት ፐርሰንቴጅ አስገባና አፍሪካ ኦኬ አሁን እርግጠኛ ስላልሆንኩ ነው። መጀመሪያም ይሁን በፊትም በኋላ ይሁን አላውቅም። እንደዛ ስል ያመጣልኛል። ኦኬ ይሄ አፍሪካ መሀል ላይም ሊሆን ይችላል። ሳውዝ አፍሪካ ሪፐብሊክ ብለው መሀል ላይ አፍሪካ የሚል ካለ ሶ ኤኒቲንግ ፓተርኑን ከፊትም ከኋላ ምናምንም ቢሆን ያመጣልኛል ማለት ነው። ኦኬ ኦራይት ኤኒቲንግ ኦኬ ሶ ይህንን አንዲት ለማሳየት አይ ቲንክ ትንሽ ልጨምርባት። ሶ ይቺ ለምሳሌ ቲኤች ኤኒቲንግ ቲኤች ያለው ኤኒቲንግ ቲኤች ከመሃል ከምናምን ይሆን ኤኒቲንግ ቲኤች ኮንቴን ያደረገ ካንትሪ ኔሙ ቲኤች አንድ ላይ ኮንቴን ያደረገ ይውጣልኝ ብል እስኪ ስንት እንትኖች ይመጡልኛል? ኦኬ ኢትዮጵያ ቲኤች መሃል ላይ እንደምታዩት፣ ሳውዝ አፍሪካ ሳውት የሚለው ቲኤች አለው። ፖዚሽኑን እዩት። ሶ ልክ ጉግል እንደምትሉት አይነት ማለት ነው። ኤኒቲንግ ኮንቴንስ የሆነ ማለት ነው። መልካም። ከዛ ደግሞ ይሄ ደግሞ ቢትዊን ሶ ይሄ ደግሞ ከቁጥር ጋር የተያያዘ ነው፣ ሬንጅ ነው። ኦኬ ሶ አይ ዋንት ቱ ሲ በመቶ ሀያ ሰባት እና ከሀምሳ አምስት እስከ ከሀምሳ አምስት እስከ መቶ ሀያ ሰባት ኦኬ ወይም I want to see population that has country. I want to see country who has what from 55 to 127 million. ሶ ሬንጅ ነው ከ55 እስከ 127 ማለት ነው። ኦኬ ሶ አሁን እሲ ሰሌክት ማየት ስትፈልጉ ሰሌክት ኦል ፍሮም አፍሪካን population where okay where is the must where actually population between 55 and 127 ከ55 ሬንጅ ማለት ነው። ከ55 እስከ 27 ሚሊየን ፖፑሌሽን ያላቸውን አሳየኝ ማለታችን ነው። ኦኬ ይጋ ከ55 ጀምሮ እስከ 27 ያሉትን አምስት ሀገራት አመጣልን ማለት ነው። ኤንድ ኦኬ ሶ አይ ዋንት ቱ ሲ
ኤንድ ሁለት አይነት ሪኳየርመንት ብፈልግ ከዚህም ተጠቅመንበታል። ኤንድ ራሱን የቻለ ደግሞ እንዲያሳየን ደግሞ ከዌር ክላዝ ጋር እንዲያሳየን ብንፈልግ አይ ዋንት ሲ ኢትዮጵያ እና በስሙ ኢትዮጵያ የሆነ ግን 127 ፖፑሌሽን ያለው አምጣልን። ሁለት አይነት ነው። ኦኬ ስሙ ኢትዮጵያ የሆነ ፖፑሌሽኑ 127 ስሙ ኢትዮጵያ የሆነ ፖፑሌሽኑ 60 ካልኩት አይሰጠኝም። እናያለን። ኦኬ ሶ ሁለቱንም ማለት ነው። ሰሌክት ኦል ፍሮም አፍሪካን ፖፑሌሽን ዌር ፖፑሌሽን ኦኬ where population equals to 127 and okay and ነው ፖፑሌሽኑ 127 የሆነ ካንትሪ ኔሙ ደግሞ ሁለት ሪኳየርመንት ሁለቱን ማወቅ አለበት። ኦኬ ካንትሪ ኔም ኢኩልስ ኢትዮጵያ ኦኬ ሶ አሁን ኢትዮጵያ ሁለቱንም ኢትዮጵያን ሶ ኢትዮጵያ ኦኬ ሶ 127 አመጣልኝ ማለት ነው። ኦኬ ሶ 127 ወርፍ ይሄንን ብቀይረው እንዳያችሁት ይሄንን ኦኬ 60 ፖፑሌሽኑ 60 የሆነ ኤንድ ካንትሪ ኔሙ ኢትዮጵያ ምንም መልስ አላገኝም። ሁለቱን ማሟላት አለበት። ኦኬ ሁለቱን ማሟላት አለበት። ይሄንን ግን ኦር ብል ኦር አይደል ኦር ብል ማለት ነው። ይሄ ማለት ነው ኦር ብል ወይ ፖፑሌሽኑ 60 የሆነ ወይም ደግሞ በካንትሪ ኔሙ ደግሞ ኢትዮጵያ የሆነ ማለት ነው። give me a list of African country, okay, if the population is equal to 60 or the country name contains Ethiopia, okay, or Ethiopia የሚል ማለት ነው። ሶ ሁለቱንም ነው ኦር ነው። ኦኬ ኦር ነው። ኤንድ ካልኩት አያመጣልኝም አይደል? ኤንድ ካልኩት አላመጣልኝም። ሁለቱን ማሟላት አለበት። ዌር ፊልተሩ ፖፑሌሽን 60 ከሆነ እና ካንትሪ ኔሙ ኢትዮጵያ ከሆነ ስጠኝ ማለት ነው። ካለበለዛ ግን ኢንቫሊድ ነው የሚሆነው ማለት ነው። ጀስት ኮፒ ለማድረግ እንዲመቻችሁ ኦር ብዬ ሳረገው ግን ወይ ይሄ ትክክል ፖፑሌሽኑ 60 የሆነ ወይም ደግሞ ካንትሪ ኔም ደግሞ ኢትዮጵያ የተባለ ካለ አምጣልኝ። ያው ኢትዮጵያና ሳውዝ አፍሪካ ኢትዮጵያ በኔም ኳሊፋይ ያደረገች አይደለ? ፖፑሌሽን ደግሞ ሳውዝ አፍሪካ ደግሞ በፖፑሌሽን ኳሊፋይ አድርጎ ሊስት አመጣልን ማለት ነው። ኢማጅን ምን ያህል ስማርት እንደሆነ ማለት ነው። ኦኬ ከዛ ኢን እና ናረን ኦኬ ናረን እስኪ በአይዲ ደግሞ የፈለግነው ሰው እስካሁን ሬንጅ ነው ያወቅነው አይደል? ሬንጅ ግን የፈለግን ቁጥር መርጬ ማድረግ ብፈልግ ለምሳሌ ፖፑሌሽኑ ለምሳሌ ወይም ካንትሪ አይዲ ማድረግ እችላለሁ። ፖፑሌሽኑ 127 ብፈልግ ኦኬ 60 55 እና 127 ወይም ከፈለኩኝ ጀስት በራንደም ቁጥር ዩኒክሊ አይደንቲፋይ የሚሆኑበት እያንዳንዱ ሀገራት አሉ። ሶ ለምሳሌ ላይክ አዋንሲ 3ን 5ን 7ን አሳየኝ። ሶ ሬንጅ ሳላረግ ማለት ነው ብፈልግ ወይም ደግሞ ያው ዘ ሴም ኮንሰፕት ካንትሪ ወይ 55ን ወይ 60ን አድርጋችሁ ማየት ትችላላችሁ። ኦኬ select all from African population where okay where population ID in so ይሄ more than one number ማድረግ ስትፈልጉ ነው።
ሶ እንዳልኳችሁ ኦኬ I want to see 3 ኮማ 5 ኮማ ኤን 7 ነው መሰለኝ ልኩታ ሶ ይሄንን ላይክ ሶስት ቁጥራቸው ፖፑሌሽን አይዲ 3 የሆነ 5 የሆነና 7 የሆነ አውጥታችሁ አውጥተህ አሳየኝ ብዬ ነው እንትን ምለው ኩዌሪ ኢንጂኑን ይሄው አይዲ ፖፑሌሽን አይዲ 3 የሆነ 5 የሆነ 7 እንደዚህ ደግሞ መርጣችሁ ደግሞ ማድረግ ትችላላችሁ። እነዚህን አብዛኛውን ትጠቀሙበታላችሁ ሰው አንደርስታንድ ስለሚያደርጋችሁ። ይህን ደግሞ ኔጌቲቭ ማድረግ ብፈልግ ኔጌት ላደርገው ብፈልግ ወይም ኦፖዚት ሳይድ እንዲሄድ ብፈልግ ምን አደርገዋለሁ? እንዳለ ኮፒ አደርገውና እንዳለ ኮፒ አደርገውና ናት እጨምርበታለሁ። ናት ስፔስ አድርጌ ኤን ሶ አሁን በዚህ ይሄንን ብቻ አምጣልኝ ነው ያልኩት አይደለ? ሶ 3 5 7 ይሄን ግን ከነዚህ ውጪ ሌላውን አምጣልኝ። አይ ዶንት ዋን ሲ 3 5 7ን ማየት አልፈልግም ካልኩኝ ምን ይሰጠኛል? 1 2 4 6 8 ማለት ነው። ሶ ኦፖዚት ሆነ ማለት ነው። ሁለቶችን ሁለቱን ላይን ኮድ ሰሌክት አድርጌ ባሳያችሁ ሰው ምን ያመጣል? ሰው እንደምታዩት የመጀመሪያውን 3 5 ነው። ሌሎች ደግሞ እንትን አትበል ኔጌቲቭ ያደረኩት ማለት ነው። የመጀመሪያው 3 5 7ን ስጠኝ ማለታችን ነው። ሁለተኛው ደግሞ ከነዛ ውጪ ሌላውን ስጠኝ ማለታችን ነው። 1 2 4 እዚህ 3 የሉም ማለት ነው። ሶ ይሄን ይመስላል። what about so maximum okay okay ሶ እነዚህ ደግሞ አግሪጌት ፋንክሽንስ ይባላሉ። አግሪጌት ፋንክሽንስ ይሄም ትንሽ የማትስ ጋር የተያያዘ ነው። ቁጥር ጋር የተያያዘ ነው። ማክሲመም፣ ሚኒመም፣ ሰም ማለት ድምር፣ አቬሬጅ አቬሬጅ ማለት ትደምራለህ። ለምሳሌ 10 ሰው ቢኖር የአስሩን ሰው ቁጥር ይደመርና እንደገና ለ10 ይደመራል ማለት ነው። አቬሬጁ ጭማቂው ማለት ነው። ለ10 ተደምሮ ስንት ይመጣል? አይደለ አይደለ ሰው የ10 ሰው ሳላሪ ለምሳሌ 10 ሰው የተለያየ ሳላሪ ቢኖረው የአስሩን ሰው የአንዱ ከፍ ያለ የአንዱ ዝቅ ያለ ምናምን ሊሆን ይችላል ማለት ነው። ሰው ለምሳሌ አንዱ 100,000 ሊወስድ በላይ በወር ክፍያ ይኖረዋል። አንዱ ደግሞ 50,000 በወር ክፍያ ነው። አንዳንዱ 60,000 አንዱ 80,000 ግን በዛ ኤምፕሎይ 10 ሰው ይሰራል። ሶ የአስሮችን ዝም ብሎ ይደምርና አቬሬጅ ሲያደርገው ያው ያጣጣውና ላይክ ለተለያዩ አናሊሲስ ዳታ ሳይንቲስቶች ዳታ አናሊስቶች እንትን ይሉታል ማለት ነው። ካውንት ደግሞ ጀስት ምን ያህል እንትን አለን ምን ያህል ኤምፕሎይ አለን ወይም አሁን በፖፑሌሽን ቅድም ስናይ ነበረ ቶታል ጀስት አሁን ማየት ስለምንችል በጣም ትንሽ ስለሆነ ዳታ ሰው እናያለን 8 ነው ያለ አይደል? ግን ባናውቀው ውስጥ ይሄንን ይነግረናል ማለት ነው። እናየዋለን አሁን አብረን እናየዋለን። አግሪጌት ፋንክሽንስ ይባላሉ። ሚኒመም ሎወስት ፖፑሌሽን አሁን ማየት ብንፈልግ ወርስ ሎወስት እዚህ ጋር እናየዋለን። ግን ማየት ባንችል በሚሊየንስ ቢሊየንስ ኦፍ ዳታ ያለው ዳታቤዝ ጋር ኢንተራክት እያደረግን ወይም እየሰራን ቢሆንስ? ኦኬ ማክሲመም ደግሞ ከዚህ አይታችሁ የትኛው ነው ማክሲመም ፖፑሌሽን ያለው አይደለ? ይታያችሁታል ማለት ነው። ሶ ይሄንን ማድረግ እንችላለን፣ መደመር እንችላለን፣ አቬሬጅ ማውጣት እንችላለን፣ ካውንትም ደግሞ እናደርጋለን ማለት ነው። እስኪ እንየው እስኪ። ኦኬ መጀመሪያ I want to see the maximum population select ኦኬ ማክስ ብዬ population in millions from maximum so highest ኤሊያስ ኔም መስጠት ትችላላችሁ። መጀመሪያ እንትን ልበለውና from African population
ኦኬ ኦኬ ሶ አሁን ማክሲመም ከአፍሪካን ፖፑሌሽን የሚሰጠኝ ይሄ ነው እላለሁ ማለት ነው። ሶ እዚህ ጋር ኮለሙን ስታዩት ምንድን ነው? ምንም ትርጉም የለውም። ኖ ኮለም ኔም ይላል። ኒክኔም መስጠት እንችላለን። ኒክኔም መስጠት እንችላለን። ምን በማድረግ ስፔስ እናደርግና አዝ ብለን ኒክኔም ላይክ እዚህ ለማየት ማለት ስናነበው እንዲለን ሶ ሃይስት ፖፑሌሽን ማክሲመም አይደለ ሃይስት ፖፑሌሽን ብለን መስጠት እንችላለን። ሃይስት አንደርስኮር ፖፑሌሽን ሶ ይህንን እናደርጋለን ማለት ነው። ሃይስት ፖፑሌሽን ኦኬ። ብንፈልግስ ሌላ ሰሌክት ሚኒመም ማለት ነው። ኦኬ ፖፑሌሽን ኢን ሚሊየን ከዛ አዝ ሎዌስት አንደርስኮር ፖፑሌሽን ይሄ ጊዜያዊ ስም የምንሰጠው ነው፣ ፐርማነንት ያልሆነ ማለት ነው። ሶ ፍሮም አፍሪካን ፖፑሌሽን እንላለን ማለት ነው። ኦኬ ሶ ሎዌስት ፖፑሌሽን 22 ማየት አለብን። ሎዌስት ፖፑሌሽን ኦኬ መልካም። አሁን ደግሞ ዊ ዋን አፍሪካን አይደል? what is the African population ብለን ማየት ብንፈልግ what is the African population? ኦኬ ቶታሉ ማለት ነው። ሶ select some population in million as total population, African total population, African total from African population. Alright. So ቶታሉ 451 ወይም 451 ሚሊየን ፖፑሌሽን አፍሪካ አላት። what is the average? so አሁን ቅድም እንዳያችሁት እንትን አለ አይደለ? አቨሬጁን ኦኬ አንዱ 27 አንዱ 22 ዝቅተኛው 22 ኖል ምናምን አለ። ሶ ያንን ዲቫይድ እናርገው። ኦኬ ዲቫይድ ስናደርገው ኦፍ ኮርስ ሁለት ኖል አለ የፖፑሌሽን ፕሮቫይድድ ያላረጉ ያው አኩሬት አቨሬጅ አይኖረውም፣ ግን 8 እንትን አለን አይደለ? እስኪ ሰሌክት ካውንት አጠቃላይ ነው ይሄ። ኦኬ ኤቭሪቲንግ from African alias name stuff count as total count እና ሰም እንዳይቀላቀልባችሁ። ሰም ማለት መደመር ነው። አንድ ሲደመር ሁለት ሲደመር ሶስት ሲደመር አራት ሲደመር ምናምን እያለ ነው። ግን ካውንት ማለት መቁጠር ነው። ስንት ሰው አለ እዛ ሩም ቢባል 5 ሰው ቢኖር 5 ሰው አለ ነው። 5ቱ ሰው አንዳንድ ዶላር ወይም 5ቱ ሰው 5 ዶላር ቢኖር 10 ዶላር ቢኖራቸው ስንት ብር አላቸው ብንል እነዛን 5ቱን
ብር 5 ብር ቢኖራቸው 5 አይደል? የአምስቱን ሙሉ 5 ሲደመር 5 ሲደመር 5 እያለ ነው የምንሄደው ማለት ነው። ሶ ካውንት እና እንትን እንዳይቀላቀልባችሁ። ኦኬ ቶታል ካውንት ኦፍ አፍሪካን እዚህ ሬከርዱን ማለት ነው። ሶ ፍሮም አፍሪካን ፖፑሌሽን ሶ ስንት መሆን አለበት? ቶታል እዚህ ቴብል ያለ 8 ነው። ኦኬ 8 ነው። 8 ቅድም ያያችሁት ከዚህ ጀምሬ ፊልተር ሳላረግ ባረገው ቅድም አሳይቻችኋለሁ። ቶታል 8 ሰው አለ። ሶ ካውንት ያደረገው ምኑን ነው? እንዳለ ሮውን ነው ካውንት ያደረገው። እስካሁን ኢንተራክት ስናደርግ የነበር ወይም ፕሌይ ስናደርግ የነበረ ከዚህ ጋር ነው። ኦኬ ሶ ስንደምር ስንቀንስ ሚኒመሙን አውጣልን ስንለው ይሄን ሲያወጣልን፣ ማክሲመሙን አውጣልን ስንለው ይሄንን። አሁን ደግሞ አቬሬጅ አቬሬጅ ማለት ይሄንን ይደምራል፣ ይሄንንም ይደምራል፣ ይሄንንም ይደምራል፣ ይሄም ይደምራል። ከዛ ለስንት ያካፍሏል? ቶታሉ ይሄ 8 ነው ያለው ለ8 ያካፍሏል ማለት ነው። ኦኬ ለ8 ያካፍለዋል which አቬሬጅ የምንለው ማለት ነው። ሶ select average avg ከዛ አቬሬጅን ፖፑሌሽን ያው ፖፑሌሽን ጋር ነው እንትን የምንለው ሪሌሽን in million as average population from African population. Okay 75 ሶ በ8 ነው። ያው ሁለት ሀገሮች አላወጡም እንትን ያሉ አሉ። ሶ ይሄ አግሪጌት ፋንክሽን ይባላል። ኦኬ አግሪጌት ፋንክሽን ሶ ከቁጥር ጋር የተያያዘ የመደመር የመካውንት የማድረግ ምናምን ሶ እነዚህን እንትን በሏቸው በደንብ ፕራክቲስ አድርጓቸው። ኦኬ ኦኬ distinct okay so distinct group by where እስካሁን ስትማሩት ነበረ order and then having እናያለን። ሶ ኦልሞስት የመጨረሻው ማለት ነው የመጨረሻው ባች ኦኬ ሶ ዲስቲንክት ማለት አሁን ቅድም እንዳያችሁት ከቴብሌ እዚህ አፍሪካን ፖፑሌሽን ሰሌክት ኦል ፍሮም አፍሪካን አይደል? ከዚህ እንደምታዩት ምን አለኝ? ዱፕሊኬት አለኝ። ኦኬ ዱፕሊኬት አለኝ አይደለ? እንደምታዩት ሶ ግን ዱፕሊኬቱን ማየት አልፈልግም። ከእያንዳንዱ ናምበር ዋን ነው አይደል? ይሄ ዳታ እንትኖች የዲቨሎፐሮች ወይ ዳታ ኢንትሪ ስህተት ሊሆን ይችላል። ሶ አይ ዶንት ዋና ሲ አይ ዋና ሲ ሲንግል ሌየር ማለት ነው። ኦኬ ሶ ከፈለኩኝ ዲስቲንክት እላለሁ። ኦኬ ዲስቲንክት ይችን ማለት ነው። ሶ አይ ዋና ሲ ሰሌክት distinct okay distinct everything from African population. Oh, not everything. Country name and population. ሶ አንዳንድ ነው የሚያመጣልን ማለት ነው። ኢትዮጵያ አንድ ጋና ሰው አሁን ማየት ብፈልግ ማለት እንደዚህ ዲስቲንክት የሆነ ቅድም እንዳያችሁት እዚህ ጋር ዱፕሊኬት አለኝ
አይደለ? ኢትዮጵያ 2 ነው ያለኝ፣ ሳውዝ አፍሪካም 2 ነው ያለኝ። ነገር ግን ዲስቲንክት የሚለውን ኦኬ ዲስቲንክት የሚለውን አመጣሁት ማለት ነው። ግን ይህንን ካረኩ በኋላ ኦርደር ባይ ብዬ ኑል እንትን የሚሉን በፖፕሌሽን ሶ ኦርደር ባይ አሰንዲንግ እና ዲሴንዲንግ አለው። አሰንዲንግ ሌትስ ሲ ኤንድ ዲ ኤስ ሲ ኦኬ። አሰንዲንግ ማለት ኦርደር ነው አይደል? ከኤ ጀምራችሁ ወደዚህ ቁጥር ወይም ከዜሮ አይደል? ዜሮ ጀምራችሁ ወደ ላርጅ ናምበር የመሄድ ነው። ኦኬ የመሄድ ነው። ኤ ዲሰንዲንግ ማለት ደግሞ የኦፖዚት ማለት ነው። ኦኬ ዲሰንዲንግ ማለት ኦፖዚት ማለት ነው። ሶ ከዚህ ትጀምራላችሁ ከትልቁ ወደ ትንሹ ማለት ነው። ወይም ከ10 ከላርጅ ናምበር ወደ ትንሹ የሚሄድ ነው። ሶ ይሄ ኦርደር አሁን እንደምታይ ኢትዮጵያ 127 ጋና በካንትሪ ኔሙ ነው እንትን ያደረገው የቀላቀለው እና ኦርደር ባይ ብዬ በካንትሪ ኔም ኦርደር ማድረግ ይችላል፣ በአልፋቤት እንዲሄድልኝ ማለት ነው። ሶ ኦርደር ባይ ካንትሪ ኔም ኦኬ። ከፈለኩኝ በካንትሪ ኔም ግን አይ ቲንክ በፖፑሌሽኑ ሞር እንትን ሴንስ ይሰጠዋል እና በፖፑሌሽን ልሂድ። ፖፑሌሽን ኢን ሚሊየን ኦኬ። ግን አይ ዋንት ከላርጅ ናምበር ወደ ትንሹ እንዲሄድልኝ እፈልጋለሁ፣ ላርጀር ናምበር ማለት ነው። ስለዚህ ምን አደርጋለሁ? ዲሰንዲንግ ኦኬ ዲሰንዲንግ ኦኬ ሰሌክት ሰው ምን አመጣልኝ? ከላርጅ ናምበር ፖፑሌሽን ላርጅ ናምበር ካላቸው ከዛ አመጣልኝ ወደ ታች እያደረገ ኦፍኮርስ ኑል የሆኑትንም አመጣልኝ ማለት ነው። ኦኬ ዲሰንዲንግ ካላረኩኝ ባይ ዲፎልት አሰንዲንግ ነው የሚያደርገው። ኦኬ ፕሮቫይድ ካላረኩት ኦርደር ባይ ብዬ ካረኩት ከትንሹ ምንም ቁጥር ከሌለ ወደ ትልቁ ነው የሚያደርገው። ኦኬ ሶ ሜክ ሹር አሰንዲንግ እና ዲሰንዲንግን የሚለውን እንድታዩት ማለት ነው። ኦኬ ከትልቁ ወደ ትንሹ ከትንሹ ወደ ትልቁ የሚሄድ ዲሰንዲንግ ማለት ነው። ሶ ኦርደር ባይ ስትራክቸርን መፈለግ የምትፈልጉትን ማለት ነው። ከፈለኩኝ ይሄንንም ደግሞ ከእንደገና በአልፋቤት በካንትሪ ኔም አልፋቤት ደግሞ ማድረግ እችላለሁ። ሶ ሰሌክት ኦል ፍሮም ኦፍ ኮርስ ዲስቲንክት አይደል? distinct country country name population in million from African population order by country name country country name and I want to be ascending ግን ማለት አይጠበቅብኝም በአልፋቤት ኦርደር አድርገልኛል ማለት ነው። ሶ ቅድም አሰንዲንግ አድርጎ ነው ያመጣው። አይ ይሄንንም ዲሰንዲንግ እንዲሆንልኝ ፈልጋለሁ ካልኩኝ የሲ ኦኬ ከሱዳን ወደ ኢትዮጵያ አመጣው ማለት ነው። ሶ የትኛው ሜክ ሰንስ ይሰጣል? አይ ፕሮባብሊ ይሄኛው ሞር ማየት የምፈልገው ይሄ ስለሆነ ማለት ነው። ኦኬ ቀጣይ ግሩፕ ባይ ዲሰንዲንግ ግሩፕ ባይም የሚያመጣውን ያመጣልናል። ዲስቲንክት የሚያመጣውንም ግሩፕ ባይ ያመጣልናል። ሶ አንድ አይነት ሰው አፕልን በአፕል አይደለ እንደሚለው ማለት ነው። ሶ ለምሳሌ ይሄ ኦኬ ይሄ ኢትዮጵያን ሴም ዲስቲንክት ነው ያኛው ያመጣው፣ ይሄኛው ግን ግሩፕ ባይ ሶ ማትስ ላይ ምናምን በተለይ ይጠቅማሉ እንደዚህ አይነት ነገሮች። ሶ እሱን ደግሞ እኔ ማለት ነው። ይሄ ጀስት ዲፍረንቱን ነው የሚያመጣ ዲስቲንክት በቃ ቁጥሩን ሳይሆን ላይክ ኤኒቲንግ
ዱፕሊኬት ያልሆነ ያየዋል። ኦኬ ዱፕሊኬት ያልሆነ ነገር ለይተህ አምጣ አንዱን ነው። ግሩፕ ባይ ግን ይለያል። ሌላ ማሶች ምናምን ሲጨምሩበት ካልኩሌሽን ምናምን ካረጋችሁ ትንሽ ለየት ይላል። ልዩነታቸውን ታዩታላችሁ። አሁን ላይ ሜቢ ትንሽ ቱ እርሊ ነው ለእናንተ ለመለየት ማለት ነው። ሰለክት select all from በዚህ ደግሞ እንደዚህ እንላለን from African population okay group by country name country name okay ብፈልግ እንደዚህ መጻፍም እችላለሁ ብትፈልጉ እንደዚህ ማውረድም ትችላላችሁ okay from order by okay እንደዚህ ማለትም ትችላላችሁ so make sure ያጻጻፋችሁ እንትን ያው እንግሊዘኛ እየጻፍን ነው እንደማለት ነው okay oops yeah so make sure detail out መጻፍ አለባችሁ by country name and then population so መጻፍ ዲቴል መጻፍ አለባችሁ እና ያንን ደግሞ ግሩፕ ባይ ሁለቱንም ኮማ አድርጋችሁ እዚህ ጋር መጻፍ አለባችሁ ግሩፕ ባይ ካንትሪ ኔም እና እንትን ታደርጉታላችሁ ማለት ነው ሰው ይሄ ቅድም ዲስቲንክት የሚለውን የሰጠንን አይነት አይደለ ዲስቲንክት የሚለው የሰጠንን አይነት ይሄ ማለት ነው ላይን ኮድ 44 የሰጠንን ኤግዛክትሊ ሰጠን ማለት ነው ከፈለጋችሁ ምን እናደርጋለን ኦርደር ባይ ብለን population in descending order ብንለው ኤግዛክት እዚህ ያገኘ ነው ማለት ነው ኤግዛክት ከዚህ ያገኘ ነው ያመጣልናል ማለት ነው ኦኬ so let's see so ቅድም የሰራ ነው አይነት መጣልን ማለት ነው so ሌላ ምን ቀረን having wear clause ያው እናንተም እንትን ትላላችሁ order by already so having የሚለው ደግሞ having usually ከአግሪጌት ፋንክሽን ጋር ነው የሚሄዱት having ግሩፕ ባይ ጋር ይሄዳል ማክሲመም ሚኒመም ምናምን እንትንላለን ማለት ነው ኦኬ ሶ ለምሳሌ ሰሌክት ዲቴይል ምናምን ጽፈን where እንትን group by this and having this ምናምን እያልን እንሞክራለን ማለት ነው okay so select ለምሳሌ select country name population in million from actually max let's do some okay yeah let's do max ሳይሆን some as total population from Africa okay group by country name okay ኦኬ ሶ ይሄ አመጣልኝ ማለት ነው ሶ 127 ደመረ
አሁን ግን ፊልተር ማድረግ እፈልጋለሁ። ኦኬ ፊልተር ማድረግ እፈልጋለሁ። ሶ ድምራቸው አሁን ይሄ ሁለት ዱፕሊኬት ስለሆነ 257 ሳውዝ አፍሪካ ደግሞ 60 ስለሆነ 127 ነው። ድምራቸውን አውጣልኝ ያልኩት ግን የድምራቸውን ሃቪንግ በማድረግ ማለት ነው። ድምራቸውን ለምሳሌ ከ60 በላይ እነዚህ ድምራቸውን ከ60 በላይ የሆኑትን ድምራቸው ከ60 በላይ የሆኑትን አውጣልኝ ብል ምን አደርጋለሁ? ዌር ሳይሆን የምጠቀመው ሃቪንግ። ግሩፕ ባይ ከተጠቀማችሁ ሃቪንግ ነው የምትጠቀሙት። ኦኬ ከግሩፕ ባይ በኋላ ሁልጊዜ የሚመጣውም ይሄንና የነዚህ ድምር ነው የሚሆነው። ሃቪንግ ብለን ይችን እናነሳታለን ማለት ነው። ይችን ኮፒ እናረጋትና እናመጣትና ምን ብለናል? ከ60 ድምራቸው ተደምሮ ማለት ነው 60 ሚሊዮን በላይ የሆነ አውጣልን ካልን የቱና የቱ ነው ይመጣልን? ኢትዮጵያና ኬንያ ብቻ ናቸው ማለት ነው። ሰው ድምራቸው ከ60 ሚሊዮን በላይ የሆነ ማለት ነው። ኦኬ ሶ እንደዚህ አድርገን ይመጣልናል። ሶ ኢትዮጵያና ሳውዝ አፍሪካ ይሆናል ማለት ነው። ኦኬ ኦርደር ባይ መጨመር ከፈለጋችሁ ኦኬ ከፈለኩ ደግሞ ዌር ልጨምርበት ካልኩኝ ይሄን እንደምታዩት ይችን ወደዚህ ባመጣት ፍሮም አፍሪካ ግሩፕ ባይ ካንትሪ ኔም ሃቪንግ ሰም ከእንትን ብል ግን ኢትዮጵያ የሚል ማየት አልፈለኩም። ኢትዮጵያን እስኪ ከዌር ኢትዮጵያን ከእንትናቸው በላይ ግን ደግሞ ድምራቸው ከ60 በላይ ግን ኢትዮጵያን ደግሞ አልፈልግም ማየት አልፈልግም ከኢትዮጵያ ውጪ ካልኩኝ ዌር ሁል ጊዜ ከግሩፕ ባይ ነው ቀድሞ የሚመጣው ከጨመራችሁበት ማለት ነው። ሶ ካንትሪ ኔም ኢኩል ናት ኦኬ ኢኩል ናት ኢትዮጵያ ኦኬ ሶ ምን ማለቴ ነው? ይሄንን ስል ኦኬ ካንትሪ ኔም እና ድምራቸውን የፖፑሌሽን ድምራቸውን ኒክኔም ደግሞ ቶታል ፖፑሌሽን ብለህ ስጠኝ። ከዛ ከየትኛው ከአፍሪካን ካንትሪ ቴብል ግን ካንትሪ ኔም ዌር ካንትሪ ኔም ኢዝ ናት ኢኩል ቱ ኢትዮጵያ የኢትዮጵያ 254 ነው አይደለ? ግን ለዚህ አሁን ግሩፕ ባይ በኔም አድርገን ድምራቸውን መጀመሪያ ኢትዮጵያ የሚለውን ፊልተር ያወጣዋል። ከዛ በኋላ ወረቨር ለፍት ማለት ነው በግሩፕ ያደርገዋል። የካንትሪ ኔሙን አይደለ? ይህን መደመር አለበት። ከዛ ከ60 በላይ ድምራቸው ተደምሮ በግሩፕ ባይ ግሩፕ የተደመሩት አይደለ? ግሩፕ የሆኑት በካንትሪ ኔማቸው ነው። የነዛን አንድ አይነት የሆኑትን ይደምራል። ከዛ በኋላ የድምራቸው ግን ከ60 በላይ ደግሞ የሆኑትን አውጣልኝ። አሁን ኢትዮጵያን አላይም ማለት ነው። ኦኬ ሳውዝ አፍሪካን ብቻ ይወጣል። እንደዚህ በማድረግ ሃቪንግ የምትጠቀሙት ሁል ጊዜ ከግሩፕ ጋር ግሩፕ ባይ የሚል ጋር ሲሆን ነው። ይህንን እንዳለ ከፈለጋችሁ ሌላ አንድ ልጨምር ከ60 በታች የሚል ደግሞ ላደርግላችሁ ማለት ነው። ሰውን በደንብ እንትን እንዲላችሁ select country name okay average population in million as average population okay as average population from Africa okay group by I want to group it by Africa አቨሬጁን የሚደምርልን በእንትን ማለት ነው አንድ አይነት በካንትሪ ኔም I want to group by okay በፊት 8ቱን በሙሉ ነው። አሁን ደግሞ each country name ማለት ነው country
country name. Okay, having okay the average. Okay, እስኪ መጀመሪያ በዚህ እንሂድ። okay just the average so ምን ያደርጋል? ሁለቱን ኢትዮጵያ ደመረ አቬሬጅ ሰጠ። ከዛ አንዱን ወሰደ ማለት ነው። okay so having the average population okay the average population that is less than having የምትለዋን ለማሳየት ነው። less than okay 60 so ምን ያለው okay so less than 55 ወይም 60 ወይም 40 ወይም 55 okay 60 less than 60 ማለት ነው። okay ኬንያ and ናይጄሪያ መጡ ማለት ነው። ሶ ከፈለጋችሁ ደግሞ ኦርደር ባይ ብላችሁ ደግሞ ካንትሪ ኔም ወይም ፖፑሌሽን in this case population it makes sense so population million in descending order ከትልቁ ወደ ትንሹ እንዲሆን ይመስላል። ያ ተደምሯል። ሶ ይሄ አይሆንም ለጊዜው አክቹሊ ይሆናል። ይሄን ነው የምንወስደው ኒክኔሙን እንወስዳለን። ኒክኔም ነው የሚወስደው። ሶ አቨሬጅ አይደለ? ብንፈልግ ደግሞ አሰንዲንግ ከፈለግን እንደዚህ ብለን መጻፍ እንችላለን። አለመጻፍም ደግሞ አይጠበቅብንም። ከ22 የበላይ እንዲሆን ማለት ነው። ኦኬ ሶ ይሄን ይመስላል። ሆፕፉሊ በደንብ መጀመሪያ እዩት ቪዲዮውን፣ ከዛ በኋላ ፕራክቲስ አድርጉት። ኦኬ ይሄ የመጀመሪያ ዊክ ሰከንድ ፓርቱ ይሆናል ማለት ነው። ሆምወርክ ፕሊዝ የመጀመሪያው ክሬት ቴብል አፕላይ ዶዝ 5 ኮንስትሬንትስ ማለት ነው። ቴብል ኔም እንትን በሉ ስቱደንትስም አለማድረግ እንደፈለጋችሁ your choice okay your choice make sure አንድ እኔ ማሳያችሁን ሰርታችሁ ግን ሌላ ደግሞ ከኔ ለየት ያለ ማለት ነው። ሶ 5 ኮንስትሬኖችን ማለት ነው ከፎሬን ኪ ውጪ ፕራይሜሪ ኪ ዩኒክ ኪ ቼክ ኮንስትሬን ናት ኑል የሚለውን ሜክ ሹር አፕላይ አድርጋችሁ እንደዚህ አንድ ነው የሰራሁትን ደግሞ ለሆምወርኳችሁ ደግሞ በራሳችሁ ሜክ ሹር የምትሰሩትን አንደርስታንድ ማድረጋችሁን እንድታረጋግጡ። ከዛ ውጪ ይሄው አይዲ ይሄንን ውሰዱ። ፖፑሌሽን አይዲ ፕራይሜሪ ኪ ብዬ አድርጊያለሁ፣ ዳታዎችን አድርጊያለሁ። ከዛ በኋላ ከእንደገና ኑል ቫሊዩ እንዲኖረኝ አድርጊያለሁ። ከዛ ኮምፔሪሰን ተጠቀምኩኝ ማለት ነው ኮምፔሪሰን ለመስራት። ኦኬ ኮምፔሪሰንን ለማድረግ ማለት ነው። ኦኬ ኮምፔሪሰኖችን ተጠቅማችሁ እነዚህን በደንብ ተለማመዱ። እነዚህ ቋንቋዎች ናቸው። ኦኬ ያው እንደምታዩት ማለት ነው ብሮክን እንግሊሽ ምንም ከባድ አይደለም። ኦፕሬተርስ እነን ደግሞ ተጠቅማችሁ ደግሞ መስራት ትችላላችሁ ማለት ነው። ኦኬ በደንብ እንትን ትሉታላችሁ ብዬ አስባለሁ። ሬንጅ ኦኬ ሶ ኦፕሬተሮች አቨሬጅ ሰው በደንብ ተምራችኋል። ፕሊዝ ይህንን ሜክ ሹር ምንድን ናቸው አግሪጌሽን ፋንክሽን ኮንስትሬንት ምንድን ነው ክላዝ ምንድን ነው እያንዳንዱን ማወቅን ብቻ ሳይሆን በግሩፕ ሆነው እንትን ሲሉ እወቋቸው። የመጀመሪያው 5 ኮንስትሬኖችን አፕላይ አድርጉ ነው በገባችሁ ሆምወርክ ማለት ነው። ከዛ show your work using 5 clause show your work using aggregate function and then ደግሞ ኮምፓሪሰን እና ኦፕሬተሮችን ማለት ነው። እነዚህን አድርጋችሁ ስሩ እላለሁ። ቴንክ ዩ እስካሁን ስለ
አዳምጣችሁኝ።